በዛሬ ቆይታችን እንግዲህ ስለ ሪህ ስለሚባለው በሽታ እናያለን። ይህ እንግዲህ በመገጣጠሚያዎቻችን ላይ የሚከሰት የበሽታ አይነት ነው። ስለሱ እንግዲህ ምን አይነት ምልክቶች እና ምን አይነት መፍትሄዎች እንዳሉት እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ሪህ የሚባለው በሽታ እንግዲህ ብዙ ጊዜ የመገጣጠሚያዎችን አካባቢ የሚያጠቃ የከባድ ህመም እና መቅላትን የሚያመጡ በሽታዎች ናቸው። ይህም የሚከሰተው እንግዲህ ዩሪክ አሲድ የሚባለው ኬሚካል በአጥንቶቻችን መገጣጠሚያዎቻችን አካባቢ በሚከማችበት ጊዜ ይከሰታል። ይህም እንግዲህ ዩሪክ አሲድ ከፒውሪን ከሚባል ኬሚካል የሚዘጋጅ ነው። ብዙ ጊዜ እንግዲህ ምልክቱ ሊጀምር ሲል እነዚህ ሪህ በሽታዎች እንግዲህ ትልቁ የእግሮቻችን አውራ ጣቶቻችን መገጣጠሚያዎች አካባቢ ነው መጀመሪያ ሲጀምር የሚጀምረው። ከዛ በተረፈ ግን የተለያዩ የሰውነቶቻችን መገጣጠሚያዎችን ሊበክልና ሊያሳምም ይችላል ማለት ነው። ይህ ሪህ የሚባለው በሽታ እንደ አጋላጭ ምክንያቶች ምን አስቀምጫለሁ እዚህ ላይ አጋላጭ ምክንያቶች እንግዲህ ቀደም እንዳልኩት ዩሪክ አሲድ የሚመረተው ከፒውሪን ከሚባል ንጥረ ነገር ነው። እነዚህ ፒውሪን እንግዲህ በብዛት ይዘው የሚገኙ ምግቦችን በሚመገቡበት ጊዜ ይህ ይከሰታል ማለት ነው። ስለዚህ እነዚህ ፒውሪን በውስጣቸው በከፍተኛነት የሚይዙት የአንደኛ ደረጃ እንግዲህ የአሳ አይነቶች ናቸው። እነዚህ የአሳ አይነቶች እንግዲህ እንደ ሰርዲን እና ቱና በውስጣቸው በብዛት ይዘዋል። ከዛ በተረፈ ደግሞ እነዚህ የስጋዎች የበሬ ወይም የእንስሶች በአጠቃላይ እንስሳ ስጋ እንደገና ደግሞ ጉበቶችን በውስጣቸው ከፍተኛ የሆነ ፒውሪን ኬሚካል ይዘዋል። ሌላው ደግሞ አልኮል ነው። አልኮል በአብዛኛው በብዛት የሚጠጡ ሰዎች ለሪህ በሽታ በጣም የተጋለጡ ናቸው። ከዛ በተጨማሪ እንደ ቺፕሶችን እና ሌሎች የተጠባበሱ ምግቦችን የሚመገቡ ሰዎችም ለዚህ የተጋለጡ ይሆናሉ፣ ለሪህ በሽታ ማለት ነው። በውስጣቸው በጣም ከፍተኛ የሆነ ፒውሪንን ስለሚይዙ ማለት ነው። ሌላኛው እንግዲህ እንደ የስኳር በሽታ፣ የግፊት በሽታ፣ የኩላሊት እና የከፍተኛ ኮሌስትሮል በሽታ ያለባቸው ሰዎችም ለሪህ በሽታ በጣም የተጋለጠ ይሆናሉ ማለት ነው። ምን አይነት ምልክቶችን ያሳያል ስንል እንግዲህ ቅድም እንዳልኩት በመጀመሪያ በእግሮቻችን አውራ ጣቶች ወይም በእግሮቻችን ትልቁ ቶቻችን መገጣጠሚያዎች አካባቢ ከፍተኛ የሆነ ህመም እንደገናም ደግሞ መቅላት እንደዚህ ማበጥ እና ከፍተኛ የመጋልና ወይም የመሞቅ ሁኔታ ሊያስከትሉ ይችላሉ። ከዛ ሌሎችንም የመገጣጠሚያ አይነቶች ሊያሳምሙ ይችላሉ ማለት ነው። ከዛ በተጨማሪ እንግዲህ እነዚህ በድንገት ህመም ሊከሰት ይችላል። ግን ብዙ ጊዜ በአብዛኛው ጊዜ ማታ ማታ ነው ህመሙ በጣም እየባሰ የሚሄደው። ግን በፈለገው ሰዓት በተለያየ ሁኔታ ህመሙ ሊያስከትል ይችላል። ግን በብዛት ምሽት ላይ በጣም የበለጠ ህመም ሊሰማቸው ይችላል ማለት ነው። ምን አይነት ከፍተኛ ጉዳቶችን ሊያስከትል ይችላል ማለት ከቀደም እንዳልኩ ከመገጣጠሚያዎች ጉዳት ጀምሮ ለከፍተኛ በሰውነቶቻችን ላይ ከፍተኛ የሆነ ጉዳት ሊያደርስ ይችላል። እነዚህ የመገጣጠሚያ ጉዳቶች ወይም እነዚህ ዲፎርሚቲዎችን ሊያስከትል ይችላል። እዚህ ጋር ምስል ላይ እንደምታዩት እንግዲህ በእጆቻቸው ላይ በጣም በሲቪር በሆነ ወይም ከባድ በሆነ ጎት ወይም ሪህ የተጠቁ የእጆቻቸው መገጣጠሚያዎች ናቸው። እነዚህ እንግዲህ ይሄን እንደምታዩት በጣም ዲፎርሚቲ ሆኗል ማለት በስትክክል አልባለም። ጆይንቶቻቸው አካባቢ በጣም የተጎዱ ሆነዋል ማለት ነው። ቅርጾቻቸውን እንደዚህ ቀይሯል ማለት ነው። ሌላው ደግሞ እንደ ልብ አለመተጣጠፍ ሊያስከትሉ ይችላሉ ማለት ነው። ጆይንቶችን አፌክት በማድረግ ወይም መገጣጠሚያዎች በመጎዳታቸው የተነሳ እንደ ልቦቻቸው እንደ ድሮ አለመተጣጠፍ ሊያስከትሉ ይችላሉ። በዚህም የተነሳ እንግዲህ እነዚህ ዩሪክ አሲዶች በሰውነቶቻችን በጣም ከፍተኛ ሁኔታ በሚከማቹበት ጊዜ ጠጣር የሆነ በኩላሊቶች ውስጥ ድንጋይ ሊፈጥሩ ይችላሉ ማለት ነው። ስለዚህ የኩላሊት ጠጠሮችን ሊያስከትሉ ይችላሉ። ሌላ ደግሞ የአጥንት መሳሳትን ሊያስከትሉ ይችላሉ ማለት ነው። እንደዚህ አይነት ጉዳቶች ሊያመጣ ይችላል